ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋጢማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? በዓል እንዴት ነበር? እንዴት አለፈ? ሁሉ ሰላም አለሁ። ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ አንዲት ጉዳይ ላሰማችሁ። በባለፈው ስለ መድኃኒት ነግሬያችሁ ነበረ። ማንኛውንም መድኃኒት የሚሰጠን መድኃኒት መዋጥ እንደሌለብን እንዳትወጡ ብያችኋለሁ። እኔም አልወጥም ሲያጥል በነገራችን ላይ ከዛ በኋላ አንዱም ትንሽ አሞኝ ነበረ። ሐኪም ቤቱ እስከሚሄድ ደረጃ ደርሼ እና ሳሉና ራስ ምታቱ በጣም ጠንከር ሲልብኝ ሐኪም ቤት ሄድኩኝ። መድኃኒት ምናምን ተመርምሬ በራሴ መድኃኒት ተሰጠኝ። ያንን መድኃኒት ተጠቅሜያለሁ እና አሁን አልሐምዱሊላህ ደህና ነኝ። እና በነገራችን ላይ ኃይለኛ ጉንፋን ገብቷል። በጣም ኃይለኛ ጉንፋን አንዳንድ ቦታዎች እየነገሩኝ ነው። እንደዚህ ጉንፋን ያስለኛል፣ ራሴን ያመኛል ምናምን በጣም ከባድ ነው። እና ከቻላችሁ ማታ ከመተኛታችሁ በፊት ሙቅ ውሃ አሙቁና ቪክስ ካላችሁ ቪክስ ውሃው ላይ ጨመራችሁበት ታጠኑት። ለተወሰነ ለ10 ወይ ለ5 ደቂቃ ታጠኑትና ሽፍንፍን ብላችሁ ተኙበት። በጣም ሰውነታችሁን ሲያልባችሁ በላብ ይወጣላችኋል እና እንዳትገላለጡ። ቪክሱ ብርድ ሊያስመታችሁ ይችላል ማለት ነው። እና በጣም ጥንቃቄ አድርጉ። እና አንድ ሚዲያ ላይ እየተሰራጨ ያለ ስለ መድኃኒት ያመጣውን ጉድ ላሰማችሁ። ያው እንግዲህ ሐኪም ቤት ገብታለች። ይቅርታ ስልክ ተደውሎብኝ ነው የተቋረጠ። አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ? ሰላም ነው? ማን ነው ወይ? ሁሉ ሰላም እና እኔ ላኩልሽ ሎኬሽን እና ቁጥር አረብ ናት። ባለፈው ፎዚያ ስራ ሄዳባት ነበር። እዛ ልክ ወራን ከሞለች በኋላ 2 በነዶል ነው ይሄን ዋጪ ቪታሚን ብላ ሰጠችኝ አለች። ያንን ከዋጠች በኋላ ይኸው በአፍንጫዋ ደም ይወጣል። አውጥተው ከዛ ኢሻራ ላይ ጥለዋት ከዛ አንስቼ አሁን ሐኪም ቤት ገብታለች። ሙስተሽፈተል ሰልማን ዱያት አለው እና ደግሞ ከዛ በኋላ ደግሞ መልሳ ደላላዋ ሌላ ልጅ ትልካለች። ደላላይቱና ሴትዮዋ ይተዋወቃሉ። ከዛ ደግሞ መልሳ ሌላ ልጅ ስትልክ ያችንም ደግሞ ምን እንደሰጠው አይታወቅም። ልጅቱ አሁን ሞታለች እና ውሰዱ እያለች ነው ሴትዮዋ ማለት ነው። እባክሽ በየቦታው ትደውላለች፣ ትወስዳለች። ግን ምን እንደምሰጣቸው አላውቅም። አሁን የኛ በቃ ሰውነቷ ልክ ብሎ አብጣለች። ምንድነው የሰጡሽ ስላት ቁርሴን እየበላሁ ነበር ቪታሚን ብላ ሰጠች። 2 ከይና እኔም ተቀብዬው አውኩት አለች። እና እንግዲህ ስሙት፣ ሰምታችሁታል። ይሄ ነው ጉዱ። ምን እንደሚፈጠር አይታወቅም። እነሱ ማለት ሁሉም አንድ አይነት አይደለም። ሁሉም አሰሪዎቻችን ወይም ሁሉም ሴቶች አንድ አይነት አይደሉም። ለምን እኔ ያው የእነሱን ቃል መጠቀም ስላልፈለግኩኝ ነው። አንደኛ ነገር ያው ሰዎች ይከታተሉታል፣ ዩቲዩብን ያውቁታል። በዛ ላይ ደግሞ ቤት ውስጥ ሰውም አለ እና ሁሉም አንድ አይደለም። ሁሉም አሁን እኛ ቤት አይደለም እኔ እንደዚህ አይነት ነገር እኔ ከሌላ ቦታ አምጥቼ መድኃኒቱ እንኳን ባሳያቸው አይተው ምን ብሎ ነው መጠቀም እንኳን እንዳለብኝ እንትን የሚሉት ያኔ ይረዳሉ፣ ሰውን ያውቃሉ። እነሱ የሚሰጡን መድኃኒት ምንድን ነው? እኛ ቤት የሚሰጠው መድኃኒት ለራሳቸው የታዘዘ ወይም ደግሞ ለሌላኛው የታዘዘ ለአንዱ የታዘዘ ለአንዱ ነው የሚሰጠው እንጂ ይሄ ቫይታሚን ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ተብሎ አይደለም የሚሰጠው። እና አሁን አብዛኛው ቦታ ደግሞ ምንድን ነው አመመኝ ሲባሉ ያገኙትን መድኃኒት ብድግ አድርጎ ይሰጣሉ። አሁን ለሆድ ህመም እንግዲህ ሆዴን አመመኝ ብል ለሆድ ቁርጠት ፓናዶል ይጠቅማል እንዴ? ሆድ ቁርጠት ሌላ ነው፣ ፓናዶል ሌላ ነው አይደለ? ፓናዶል የሚታዘዘው ለራስ ምታት ነው። እንደዛ የሚሰጥበት አለ። ለእነሱ የምኑንም እያግበሰበሱ መድኃኒት ይሰበስባሉ። ከዛ በኋላ እኛ አመመኝ ስንል ያንን መድኃኒት አንስተው ይሰጡናል። ብቻ በቃ እኛ አንዳንዴ ከሰውም የማይቆጥሩን አሉ መሰለኝ አለኋለ። እና እቺ ልጅ እንግዲህ እቺ ሴትዮ ሰው እየወሰደች በየጊዜው መድኃኒት እየሰጠቻቸው ልጆቹን ምን እንደምታደርጋቸው አይታወቅም። እና እባካችሁን በተለይ እነዚህ ደላላዎች እባካችሁን በቃ እስቲ ለዜጎቻችሁ ክብር ይኖራችሁ።
መቼም ያው ዜጎቻችሁን ማክበርና ዜጎቻችሁን ማንቋሸሽ፣ መሸጥ፣ መለወጥ ከጀመራችሁ ቆይታችኋል። አላህ ሂዳያ ይስጣችሁ ነው የሚባለው። በተለይ እምራት ላይ ያላችሁ እምራት ላይ ቁጭ ብላችሁ ቢሮ ያላችሁ ደላሎች የምትበሉትን ገንዘብ አላህ በረካ ያርግላችሁና ማለት ነው። እና ወላሂ በጣም ያስጠላል። በጣም እኔ ማውቃቸው አንዲት የማውቃቸው ልጆች 6 ልጆች ሁለት ከአንድ ቤት ማለት ነው የጠፉ 6 ልጆች አውቃለሁ። እኔ ከምሰራበት ጎረቤት ነበሩ። እና የምታስመጣው ከኢትዮጵያ ነው። አዲስ ከኢትዮጵያ ፍሬሽ ነው የምታስመጣው። ባለ ቢሮ ናት የምታስመጣው። ቢሮ ታስመጣለች፣ ትደውላለች፣ ሴትዮዋ መታ ትወስዳለች። አንዲት ኩብዝ ሴትዮዋ የምትሰጣቸው ለልጆቹ ቁርስ ለአንዷ 1 ኩብዝ ጧት ሰጣታለች፣ ለአንዷ 1 ኩብዝ ጧት። አከተመ። ፍሪጅ ቢከፍቱ አይፈቀድላቸውም። ፍሪጅ ለምን ነካችሁ ይባላሉ። ሴትዮዋ በጣም ትቆጣጠራቸዋለች። ፍሪጅ እንዳይከፍቱ ምንም ምግብ ያለበት ቦታ ላይ እንዳይነኩና ከዛ ባለፈ ስራና ስራቸውን ብቻ ያ ያለ እና እነዛ ልጆች በጣም ሲብስባቸው ይወጣሉ። ከዛ ስራ ይጠፋሉ። ከዛ ሴት ይሄዳሉ። አይታወቅም፣ መሄጃቸው አይታወቅም። እና በጣም ብዙ አይነት ነገር አለ። ብዙ አይነት ነገር አለ። አንዷ ስትነግረኝ ምንድን ያለችኝ ደውላ እርቦናል፣ ምግብ የለውም ቤቱ፣ ምግብ የምናገኝበትን መንገድ አመቻችልን ብላ ለቢሮዋ ስትነግራት ምን ብትላት ጥሩ ነው? ባለ ቢሮዋ ዝም በይ፣ ምን አባሽ አርፈሽ ስራሽን ስሪ፣ ልትሰሪ ነው እንጂ ምግብ ልታማርጭ አይደለም የመጣሽው አለቻት። እንግዲህ ባሏ ማናት? የግላችን የራሳችን ዜጋ ናት። ለገዛ ዜጋዋ እንደዛ የምትለው አረቧ ብር ስለምትሰጣት ማለት ነው። እና እንደዚህ አይነት ነገሮችም አሉ። እንዲህ እያደረጉ ነው። እኔ ይህንን በተግባር በአይኔ ያየሁትን ነው። ከዛ እነዛ 2 ልጆች ጠፉ። ተያይዘው ተመካክረው ያው እንደምንም ብሎ ጠፉ። እንደገና ሌላ ልጆች አስመጣች። እነዛ ልጆች ተመሳሳይ እንደዛው። ደግነቱ ደግሞ እዚህ ሀገር የሆነ ዘመድ ወይ የሚያውቁት ሰው ወይ የሚያውቁት ጓደኛ ይኖራቸዋል። በዛ አጋጣሚ ያንን አናግረው ምን ብለው መንገዳቸውን አመቻችተው ደሞዛቸውን የ1 2 ወር እጃቸው ላይ ይዙና ልጆቹ ሲመጡ ማሻአላህ ምን እንደሚመስሉ ግን መጨረሻ ላይ በቃ እንዲህ ጥውልግ እንዴት ነው ፀሐይ ላይ የቆየ ፕላስቲክ መስሎ ነው ልጆቹ የተወለዱት። እንደዛ ሆኖ ጠፉ እነዛ ልጆች። ከዛ የሆነ ጊዜ ላይ እንደውም በቃ 4 ልጆች ከጠፉ በኋላ ሌላ እንደገና 2 አመጡ። 2 አምጥተው በቃ እንገናኛለን ልጆች ለማጫወት ምናምን ስንወጣ እንገናኛለን እና እነዚህ ቤት ነው ደግሞ መጣን ይሉኛል። እነዚህ ቤት ናቸው። አይ እንግዲህ አለ ይርዳቸው። በቃ እንደዚህ ክፉ ናቸው፣ እንደዚህ ናቸው፣ እንደናቸው ብዬ አላወራም። ግን በቃ አለ ይርዳቸው እላለሁ። ከዛ ሆነ ቀን ላይ ደግሞ ራሳቸው ያወሩልናል። እንደዚህ ሆነን ርቦን እንዲጠምቶን እንዲሆነን በቃ ምንም አይነት ነገር። ልጆቹ ደግሞ ውጭ ወጥተው ከሌላ ሀበሻ ጋር እንዲገናኙ ምናምን አይፈቀድላቸውም። ሀዲቃ ምናምን ሲወጡ ብቻ በጣም የሚያስጠላ እንትን አለው። እነዛኛዎቹም እነዚህኛዎቹ ራሱ እንደዚህ አሁን ሀዲቃ ለማገኛቸው እነዛም 6ኛ ዙር ጠፉ። 6ኛ የመጡ ልጆች ማለት ነው ጠፉ እነዛ። ከዛ አንዱም ነገረችኝ፣ ስልኬ ነው ስለነበረ ጠፋን እኮ እንደዚህ ምናምን ብላ ደውላ አወራችኝ። እና በጣም አስቸጋሪ ነው። ይሄን ሁሉ የሚያደርጉት ግን የራሳችን አበሾች ባለ ቢሮዎቹ ናቸው። ቢሮ ያላቸው ልጆች የራሳቸው ቢሮ አላቸው። ከኢትዮጵያ ያስመጣሉ፣ ልጆቹን ይሸጧቸዋል። እንግዲህ ለዛውም እኮ በትንሽ ደሞዝ የሚያስቀጥሯቸው በትንሽ በ800 ብር በ900 ብር ደሞዝ በዚህን ጊዜ ማለት ነው። እና እባካችሁን ልጆች ወራ ላብዛ። ስለዚህ ለማንኛውም ነገር አሁን የመጣሁበት ዋነኛው ጉዳይ ማንኛውንም የማናውቀው መድኃኒት አንዋጥ። በመድኃኒት ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ኦቨር በጣም ከታመማችሁ ወደ ሕክምና ሄዱ። እኔም በቀደም በጣም እንትን ሲለኝ ነው ሐኪም ቤት ወሰዱኝ ብዬ ተነሳሁ። መድኃኒቱ ዋጭ ብሎ መድኃኒቱን የገዛውን መድኃኒት ቀደም ያሳያችሁን ሰብስቦ አመጣ። አሉጥም ሐኪም ቤት መሄድ እፈልጋለሁ። ሐኪም ቤት ሄድኩኝ፣ ታከምኩኝ። አልሐምዱሊላህ አሁን በጣም ደህና ነኝ። እና ሁላችሁም ተጠንቀቁ። መድኃኒት የሚያመጣው ጉድ በየሚዲያው እያየን ነው። በተረፈ መልካም ቀን፣ መልካም ቆይታ። እንግዲህ አሁን እንደተለመደው ሼር፣ ሰብስክራይብ እንዳይለያችሁ።